ብዙዎቻችን የምናየው ሜዳ ላይ ያለውን ብቻ ነው ግን እንደ አምበል አሁን አትሌቲክ ምንድነው የሚለው እንደ አምበል ተጫዋቾችን በማላመድ ደግሞ ያበረከተው ሚና አለ ኤምቡሞና ሼሽኮን ካየ እሱ ሲያላምዳቸው ነበር ግን የማቲያስ ኩኛ ይገርማል የኩኛ ወደ ማንቸስተር ዩናይትድ ሲመጣ ባለቤቱ ድርስ ነፍሰ ጡር ነበረች እና የቤተሰቡ ጉዳይ ያስጨንቀው ነበር የመጣው ከቮልቭስ ነው አስቡ ከቮልቨርሃምፕተን በማንቸስተር በግሬተር ማንቸስተር ሴትል ማድረግ አለበት ቤት መፈለግ አለበት የሚመቸው ቦታ ማግኘት አለበት ከተማውን ያውቀው ብሩኖ ነው ያ ፖርቹጊዝ ተናጋሪዎች አይደሉ እና አምበልም ስለሆነ ብሩኖ ነው ቤት ያፈላለገለት የተሻለ ቦታ እንዲኖር ሲመክረው ሲመራው የነበረው አሁን የተመቸ ቦታ እንዲኖር ያስቻለው ይሄ እንደቀላል አንየው እንደምታውቀው እግር ኳስ ተጫዋቾች በሜዳ ላይ ከሜዳ ውጪ ሴትል ካላረጉ የሜዳ ላይ ፐርፎርማንሳቸው ላይ ተጽኗል በተለይ እንደዚህ አይነት ባለቤትህ ልትወልድ ደርሳ በሚያስጨንቅ ሁኔታ ላይ ባለበት ሰዓት ላይ ዝውውር ፈጽመህ ዛም እዚህም እያልክ ሐሳብህ ተበታትኖ አይሆንም ትኩረትን ሁሉ ስራህ ላይ ለማድረግ እንደዚህ ያለው ነገር መረጋጋት አለበት እና በዚህ በኩል እርሱ ነበረ ከተማ ያዞረ ቤት እየፈለገ አብሮት እየመከረው ይሄ አካባቢ ጥሩ ነው እዚህ ጋር ብትኖር የተሻለ ነው እንዲህ አይነት ቤት ይሻላል ምን ይያለ ቤተሰቡ እንዲረጋጋ ያደረገው እና ይሄ ከሜዳ ውጪ ያለ የአምበሎችም የጥሩ አምበሎችም የጥሩ የቡድን መሪዎችም